ሰላም ጤና ይስጥልኝ ውድ የትዝታ ስፖርት የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የትዝታ ስፖርት የመረጃ ሰዓታችን ከሰዓት ጀምሮ ወደ እናንተ መድረሱን የሚቀጥል ነው የሚሆነው። በቆይታችን አዳዲስ ስፖርታዊ መረጃዎችን እየነገርናችሁ ለቀጣዮቹ ደቂቃዎች ከእናንተ ጋር የአብሮነት ቆይታ የሚኖረን ይሆናል። ዛሬ የአውሮፓ ቻምፒዮንስ ሊግ ሁለተኛ ዙር ጨዋታዎች ይደረጋሉ። ከአንድ ሰዓት ከ45 ጀምሮ ነው የሚደረጉት። የእነዚህን ጨዋታዎች የምናነሳ ነው የሚሆነው። ሪያል ማድሪድ በአውሮፓ ቻምፒዮንስ ሊግ ታሪክ የአላቻ ተጋጣሚ ዛሬ አለው። ወደ ካዛኪስታን አቅንቷል። 5625 ማይሎችን አቆራርጦ ከስፔን ማድሪድ ተነስቶ ካዛኪስታን ደርሷል። ይህንንም ጉዳይ እናነሳለን። እንዲሁም ቼልሲ ከቤኔፊካ ጋር ምሽት 4 ሰዓት በብሪጅ ይጫወታሉ። ከአመታት ቆይታ በኋላ ዳግም ጆዜ ሞሪኖ ወደ ብሪጅ ተመልሰዋል። ይህንንም ጉዳይ የምናነሳ ነው የሚሆነው። ሱፐር ኮምፒውተር የ2025/26 የእንግሊዝ ፕሪሚየር ሊግ ውድድር ዓመት የደረጃ ሰንጠረዥ ግምቱን አስቀምጧል። ይህንን ጉዳይ የምናነሳለን። እንዲሁ ሩበን አሞሪም ማንቸስተር ዩናይትድ ኃላፊዎች ቀጭን ትእዛዝ ተላልፎለታል ተብሏል። ይህ ቀጭን ትእዛዝ ምንድን ነው? ወደ ኋላ ላይ የምንነግራችሁ ነው የሚሆነው። እነዚህን ጉዳዮች እያነሳን ከእናንተ ጋር ቆይታ እናደርጋለን። ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ ያስፍሩልን። ቀዳሚ የምናደርገው ዛሬ ምሽት የሚደረጉ የአውሮፓ ቻምፒዮንስ ሊግ ጨዋታዎችን ነው። 1 ሰዓት ከ45 የሁለተኛ ዙር ጨዋታዎች አትላንታ ከክለብ ብሩጅ በሚያደርጉ ጨዋታ ላይ ይጀምራል። ካይራት አልማቲ ከሪያል ማድሪድ ምሽት 1 ሰዓት ከ45 በካዛኪስታን የሚደረግ ጨዋታ ነው። 4 ሰዓት ላይ ደግሞ በርከት ያሉ ጨዋታዎች ይደረጋሉ። አትሌቲኮ ማድሪድ ከፍራንክፈርት፣ ቦዶ ከቶተንሃም፣ ቼልሲ ከቤኔፊካ፣ ጋላታሳራይ ከሊቨርፑል፣ ኢንተር ሚላን ከሲቪያ፣ ከስላቫ ብራግ፣ ማርሴ ከአያክስ፣ ባፎስ ከባየር ሙኒክ ምሽት 4 ሰዓት ላይ የሚደረጉ ጨዋታዎች ናቸው። ሪያል ማድሪድ በአውሮፓ ቻምፒዮንስ ሊግ ወደ ካዛኪስታን ተጉዞ ያላቻው የሚገጥምበት ሆኗል። በፍጹም የማይመጣጠኑ ክለቦች ናቸው ሪያል ማድሪድ እና ካይራት ማለት ነው። እንግዲህ ሪያል ማድሪድ በታሪኩ 133 ዋንጫዎችን አንስቷል። 15 የኢሮፓያን ካፕ ዋንጫዎች አሉት። 15ቱ በአውሮፓ ቻምፒዮንስ ሊግ ያነሳቸው ዋንጫዎች ናቸው። ይሄኛው ካይራት የሚባለው ክለብ ግን 19 ታይትሎች ናቸው አሉት። 19 ክብሮች ነው እስካሁን ያሉት በአጠቃላይ ውድድሮች ማለት ነው። ማድሪድ ሪካርድ በሆነ ትራንስፈር ዋጋ 100 ሚሊየን ዩሮ ከፍሎ ኤደን ሃዛርድን እንደው ተጨማሪ አድኦንስ አስከፍሏል። እንዲሁም ለካይራት ተጫዋች ደግሞ ለአንድ ፖሊሽ ለሚባል ሚድፊልደራቸው 1 ሚሊዮን ዩሮ ነው ያወጡት። ይህ ማለት ታዲያ በፍጹም የኤደን ሃዛርድን 100 እጥፍ ማለት ነው የወጣበት ዋጋ ማለት ነው። እንግዲህ የኤደን ሃዛርድ የዚህ ልጅ 100 እጥፍ የሆነ ዋጋ ነው ሪያል ማድሪዶች ያወጡት። በፍጹም የማይገናኝ ዋጋ ነው። እንዲሁም ደግሞ የማድሪድ የእያንዳንዳቸው ተጫዋቾች የኢንስታግራም ፎሎወር ወይም ደግሞ ላይክ የሚያደርጓቸው የካይራት አጠቃላይ ፔጁ 400,000 ፎሎወር ነው። ይህ ማለት የእያንዳንዳቸው የማድሪድ ተጫዋቾች ላይክ የሚያደርጉት ቁጥር ማለት ነው፣ አጠቃላይ ፎሎወራቸው ማለት ነውና እንደነዚህ አይነት ቁጥራዊ የሚያስገርሙ ቁጥራዊ መረጃዎች አሉት። በአጠቃላይ በፍጹም በአውሮፓ ቻምፒዮንስ ሊግ ታሪክ የማይገናኝ ተጋጣሚ ነው ማድሪድ ዛሬ 1 ሰዓት ከ45 በአውሮፓ ቻምፒዮንስ ሊጉ የካዛኪስታኑን ካይራክ የሚገጥመው ማለት ነው። ውጤቱ ምን ሊሆን ይችላል የሚለው በእጅጉ የሚጠበቅ ነው። የካይራት ተጫዋቾች ከማድሪድ ጋር መደደላቸውን ከሰሙ በኋላ ጨዋታው እስኪደርስ ድረስ በእጅጉ ጓጉተዋል የሚል መረጃዎች እየወጡ ነው የሚገኙ። ምክንያቱም ከሪያል ማድሪድ ጋር መጫወት በነሱ ቦታ ሆኖ ባሉበት ደረጃ ላይ ከሪያል ማድሪድ ጋር መጫወት በጣም እድለኝነት ነው። የካዛኪስታን ካይራት ያለባት ክለቡ በኤዥያና በአውሮፓ መካከል ያለች ትንሽዬ መንደር ናት። የካይራት ያለባት ክለብ ግን በአውሮፓ ናት። ሌሎቹ የካዛኪስታን ክፍል ግን ወደ ኤዥያ የሚካለሉ ክፍሎች ናቸውና በእጅጉ የሚያስገርም ነው። በቻይና እግር ኳስ ፌዴሬሽን ግማሹ ይተዳደራል። በቻይና ስር ነው የሚተዳደረው በቻይና እግር ኳስ ፌዴሬሽን። ይሄኛው ደግሞ የካይራት ክለብ ያለበት በአውሮፓ እግር ኳስ ማህበር ውስጥ የተካተተ ነው። ስለዛም ነው የአውሮፓ ቻምፒዮንስ ሊግ ተሳታፊ የሆነውና ብዙ ታሪኮች ያሉባት ሀገር ናት። ዛሬ ማድሪድ ታዲያ ረጅም ማይሎችን አቆራርጦ ከማድሪድ ተነስቶ ወደ ካዛኪስታን አቅንቷል። ምን ውጤት ሊመዘገብ ይችላል? በእጅጉ የሚጠበቅ ነው። በእጅጉ የሚጠበቀው ታዲያ እነዚህ ተጫዋቾች የሪያል ማድሪድ ተጫዋቾችን ማግኘታቸው ደስታቸው ወደር የሌለው እንደሆነ ምንም የሚደበቅ አይደለም። ምክንያቱም ሊያገኟቸው የሚፈልጓቸው ተጫዋቾችን አብሮ ለመጫወት ማሪያ ለመቀየር እነሆ ሰዓቱ ደርሶ ዛሬ 1 ሰዓት ከ45 የሚጫወቱ ነው የሚሆነው። ምን ውጤት ሊመዘገብ ይችላል? በእጅጉ የሚጠበቅ ነው የሚሆነው። ለሁሉም በአውሮፓ ቻምፒዮንስ ሊግ ታሪክ ያልተመጣጠኑ ክለቦች የሚገናኙበት የመጀመሪያው ምሽት ሆኖ ይመዘግባል ዛሬ ማለት ነው። ሌላው ቼልሲ ቤኔፊካን 4 ሰዓት ላይ ማስተናግድበት ጨዋታ የሚጠበቅ ነው። ቼልሲ ባለፈው 3 ጨዋታዎች ላይ ማሸነፍ አልቻለም። በማንቸስተር ዩናይትድ፣ በብራይተን እንዲሁም ደግሞ በቻምፒዮንስ ሊጉ በባየር ሙኒክ ተሸንፏል። ታዲያ ዛሬ ትልቁ ነገር ጆዜ ወደ ቀድሞ ቤታቸው ይመለሳሉ። ጆዜ ሞሪኖ እንግዲህ በቼልሲ ቤት በነበራቸው ቆይታ በርካታ ዋንጫዎችን አንስተዋል። ቼልሲን ክብር የመለሱ ሰው ናቸው። 9 ነጥብን ደፍነው ዋንጫ የበሉም ሰው ናቸውና
ከቼልሲ ጋር የማይረሱ ጊዜያትን አሳልፈዋል። ዳግም ወደ ብሪጅ ይመለሳሉ ዛሬ ማለት ነው። በአውሮፓ ቻምፒዮንስ ሊግ ሁለተኛ መርሃ ግብር ዛሬ ምሽት ቼልሲ በሜዳው ስታንፎርድ ብሪጅ የፖርቹጋሉን ቤኔፊካን የሚያስተናግበት ጨዋታ ይጠበቃል። ባለፈው ወር ከቱርክ ክለብ ፌነርባች ከተሰናበቱ በኋላ ቤኔፊካን የተረከቡት አወዛጋቢ ሰው ጆዜ ሞሪኒዮ ከዓለም ጋር በሚገባ ያስተዋወቃቸውን የቀድሞ ክለባቸውን ቼልሲን የሚገጥሙም ነው የሚሆነው። ከ20 ዓመት በፊት ከፖርቶ ወደ ቼልሲ ካመሩ በኋላ በእንግሊዝ የሰር አሌክስ ፈርጉሰን የአርሰን ቬንገርን የበላይነት ለመውሰድ ጊዜ ያልወሰደባቸው ፖርቹጋላዊ የምዕራብ ለንደኑ ክለብ 2 ጊዜ ባሰለጥኑበት አጋጣሚ የተሳኩ ዓመታትን አሳልፈዋል። 62 ዓመታቸው ላይ የሚገኝ ጆዜ ከአውሮፓ ትላልቅ ሊጎች የ20 ዓመታት ቆይታ በኋላ የአሰልጣኝነት ስራቸውን ወደ ጀመሩበት ቤኔፊካ ተመልሰዋል። ዛሬ በትልቁ የአውሮፓ መድረክ ከቼልሲ የሚያደርጉት ጨዋታ የሚጠበቅም ሆኗል። አሰልጣኙ ዛሬ ከሚያደርጉ ጨዋታ በፊት በርካታ ዓለም አቀፍ ሚዲያዎች ባለሙያዎች በተገኙበት ጋዜጣዊ መግለጫን ሰጥተዋል። በሚሰነዝሯቸው ሀሳቦች የጋዜጠኞችን ትኩረት የሚስቡት ሰው ሀሳብ ለማድመጥ የተገኙት ጋዜጠኞች ብዛት ቼልሲ ኤንዞ ማሬስካን አሰልጣኝ አድርጎ መሾሙ ሲያስተዋውቅ ከተገኙ በ3 እጥፍ የበለጡ መሆኑን ግርምት ፈጥሯል ማለት ነው። ከፖርቶና ከኢንተር ሚላን ጋር 2 የአውሮፓ ቻምፒዮንስ ሊግ ዋንጫ ያነሱት ሰው በመግለጫቸው ሁልጊዜም የቼልሲ ደጋፊ ነኝ ብለዋል። ቼልሲ ትልቅ ክለብ እንዲሆን አድርግ ያለው ክለቡም እኔን ትልቅ አሰልጣኝ እንዲሆን ረድቶኛል ያሉት ሞሪኒዮ፣ ነገር ግን አሁን የቤኔፊካ አሰልጣኝ በመሆኔ ለንደን የደረስኩት ለማሸነፍ ነው የሚል ሀሳባቸውን ሰጥተዋል። ቤኔፊካን ከተረከብኩ በኋላ ካደረግኳቸው 3 ጨዋታዎች 2ቱን አሸንፎ በ1 ነጥብ የተጋሩት ሞሪኒዮ ምሽት በስታንፎርድ ብሪጅ በሚደረገው ጨዋታ ለሰማያዊ ለባሾቹ ፈተና እንደሚሆኑ ይጠበቃል። ከባለፉት 5 ጨዋታዎች በ3ቱ የተሸነፈው ቼልሲ ኮል ፓልመር፣ ሊያም ደላፕ፣ ዊስሊ ፎፋናን ግልጋሎት በጉዳት አለማግኘቱ የምሽቱም የቤት ስራ ከባድ ሊያደርግበት ይችላል። እንዲሁም ደግሞ የቀይ ካርድ ሰለባ በመሆኑ ቼልሲ በርካታ ቀይ ካርዶችን እየተመለከተ ነው የሚገኘው። ይህ መሆኑ ደግሞ ክለቡን እየጎዳው ነው የሚገኘው። ምናልባት ኤንዞ ማሬስካ ትልቅ የቤት ስራ ይጠብቃቸዋል። በተከታታይ 3 ጨዋታዎችን ተሸንፈዋል። ይህም ለምን ሆነ የሚለውም በእጅጉ ኤንዞ ማሬስካ ላይ ጥያቄ እየተነሳ ነው የሚገኘው። እንዴት አድርገው ይቀርፉታል? ምሽት 4 ሰዓት ላይ ከቤኔፊካ ጋር የሚያደርጉት ጨዋታ ቼልሲ በእጅጉ የሚፈተንበት ጨዋታ ይሆናል ተብሎ ይጠበቃል። በተለይ ደግሞ የተከላካይ ክፍሉ የመሳሳቱ ምክንያት በእጅጉ ለቼልሲ ሌላኛው ፈተና ይሆናል ተብሎ ይጠበቃል። ሱፐር ኮምፒውተር የ2025/26 የእንግሊዝ ፕሪሚየር ሊግ የውድድር ዓመት የደረጃ ሰንጠረዥ ግምቱን አስቀምጧል። አርሰናል በ90 ነጥብ የሊጉ አሸናፊ ይሆናል ሲል፣ ሊቨርፑል በ84 ነጥብ ሁለተኛ፣ ማንቸስተር ሲቲ በ66 ነጥብ ሶስተኛ፣ ቼልሲ ደግሞ በ64 ነጥብ አራተኛ ደረጃን ይዘው ያጠናቅቃሉ ሲል ግምቱን አስቀምጧል። ማንቸስተር ዩናይትድ በ43 ነጥብ 15ኛ ደረጃ ይዞ ያጠናቅቃል የሚል ግምቱን አስቀምጧል። ግምቱ ምን ያክል እውነት ነው? እንግዲህ ሱፐር ኮምፒውተር ብዙ ጊዜ የ25/26 እንዲሁም ከዚህ በፊት የነበሩትን የእንግሊዝ ፕሪሚየር ሊግ እንዲሁም የአውሮፓ ትላልቅ ሊጎችን ግምቱን ያስቀምጣል። ይሳካለታል አይሳካለትም የሚለው ሌላ ጉዳይ ነው የሚሆነው። ለሁሉም ግን እናንተ ማን ያሸንፋል የሚል ግምት አላችሁ? ለአርሰናል ቅድመ ግምቱን ሱፐር ኮምፒውተር አስቀምጧል። 90 ነጥቦችን ይዞ የሊጉን ዋንጫ ያነሳል የሚል ሀሳቡን አስቀምጧል። ምን ያክል እውነት ይሆናል የምንጠብቀው ጉዳይ ነው የሚሆነው። ያው እንደተለመደው ማንቸስተር ዩናይትድ በ43 ነጥብ 15ኛ ደረጃን ይዞ ያጠናቅቃል ብሏል። እንግዲህ አምና 15ኛ ደረጃ ይዞ እንዳያጠናቀቀ ማንቸስተር ዩናይትድ የሚታወስ ነው። ዘንድሮም ታዲያ 43 ነጥቦችን ሰብስቦ 15ኛ ደረጃ ላይ ይቀመጣል የሚል ሀሳቡን አስቀምጧል። ሱፐር ኮምፒውተር ማለት ነው። ቀድሞ ፕሪዲክት አድርጓል ማለት ነው። ምን ያክል ይሳካለታል የሚለው የሚጠበቅ ነው። በመጨረሻም አሰልጣኝ ሩበን አሞሪምን የተመለከተ ጉዳይ ነው የምናጋራችሁ። የማንቸስተር ዩናይትድ አመራሮች ወይም ደግሞ ባለሀብቶች ለአርሰናል አሰልጣኝ ማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ቀጭን ትእዛዝ አስተላልፈዋል ተብሏል። ይህም ቀጭን ትእዛዝ ምንድን ነው? በአስቸኳይ አሰላለፉን ከ3-4-3 ወደ 4-3-3 እንዲቀይር ነግረውታል። ፎርሜሽኑ እንዳስተካከል ነግረውታል። ይህ ካልሆነ ግን የሚባረርበት እድሉ ሰፊ ነው እየተባለ ነው የሚገኘው። ሩበን አሞሪም ግን አሁንም በግትርነታቸው ጸንተዋል። ማንቸስተር ዩናይትዶች በአሰልጣኙ ላይ እምነት አላቸው። ነገር ግን ይህ የሚሆነው ታዲያ አሰልጣኝ ሩበን አሞሪም እንደሚባለው የአሰላለፍ ሁኔታውን ካስተካከለ ፎርሜሽኑን ከቀየረ ነው የሚል ሀሳብ እየተነሳ ነው የሚገኘው ወደ ማንቸስተር ዩናይትድ ቤት አካባቢ ማለት ነው። ነገር ግን ይህንን የማያደርግ ከሆነ አማራጮችን ለማየት ተገደዋል እየተባለ ነው ይገደዳሉ እየተባለ ነው የሚገኘው። ጋሬት ሳውዝጌት እንዲሁም ደግሞ ኦሊቨር ግራስነር እና የቦርንማውዙ አንዲ ራዮላ የማንቸስተር ዩናይትድ የማሰልጠኛ ወይም ደግሞ ለማሰልጠን ቀጣይ ኢላማ ውስጥ የገቡ እንዲያሰለጥኑ ኢላማ ውስጥ የገቡ ማንቸስተር ዩናይትድ ራዳር ውስጥ የገቡ አሰልጣኞች ናቸው እየተባለ ነው የሚገኘው። ምናልባት ሩበን አሞሪም 4-3-3ን የሚመርጡ ከሆነ ግን በማንቸስተር ዩናይትድ ቤት እምነት ተጥሎባቸዋል፣ ይቀጥላሉ የሚል መረጃዎች ወጥተዋል። ነገር ግን ሩበን አሞሪም አሁን እንደሚሉት ከሆነ በፍጹም
የኔን ፎርሜሽን የሚያስቀይር ሰው የለም። የኔን ፎርሜሽን የሚያስቀይር ሰው ካለ ራሱን መጥቶ ማሰልጠን ይችላል፣ እኔ ለቅቄ እወጣለሁ የሚል ሀሳባቸውን ሰጥተዋል። ለሁሉም የማንቸስተር ዩናይትድና የሩበን አሞሪም ጋብቻ ሊቋረጡበት የሚችለው ነገሮች በጣም እየሰፉ ነው የሚገኙት። ምናልባት በቀጣዮቹ ቀናቶች አዲስ ነገር ሊሰማ ይችላል በማንቸስተር ዩናይትድ ቤት አካባቢ የተባለ ነው። ጫናዎች በርክተውባቸዋል። አሰልጣኝ ሩበን አሞሪም በሚዲያዎችም በአጠቃላይ በዩናይትድ በቀድሞ ሌጀንድ ተጫዋቾች ጥያቄ እየበረታባቸው ነው የሚገኙ። ለምን አጫወቱን አይቀይርም የሚል ሀሳቦች እየበረከቱ ነው። እሳቸው ደግሞ በአጫወቴ በፍጹም የሚል ሀሳብን እያራመዱ ነው የሚገኘው። ለሁሉም በማን አሸናፊነት ቀጣይ ይጠናቀቃል ወይስ ሩበን አሞሪም ያሸንፋሉ? ሲሸነፋሉ ማንቸስተር ዩናይትድ ቆርጦ ሩበን አሞሪምን ከኦልትራፎርድ ያሰናበታችኋል የሚለው በእጅጉ የሚጠበቅ ነው። ውድ ተመልካቾቻችን እና አድማጮቻችን ለዛሬ የያዝናቸው ስፖርት መረጃዎችን የተከታተላችሁትን ይመስሉ ነበረ። ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ ያካፍሉን። ሰናይ ጊዜን ተመኘ